የኦነግ ሸኔ መሪ የሆኑት ጃልማሮ ከኢትዮጵያ መንግስት ጋር እየተደራደሩ ነው። የህወሓት ሊቀመንበር የሆኑት ገብረጽዮን ገብረ ሚካኤል መንግስትን እየከሰሱ ነው። እኔንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብ አስተያየት ኮመንት ላይ በማስፈር ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያውን ስምምነት አፈጻጸም አስመልክቶ በአሸማጋይነት የሚያደርገውን የምክክር ውይይት ለማድረግ የሚደረገውን ጥረት የፌዴራል መንግስት እየከለከለ ነው ሲሉ ከሰሱ። ሁለቱም ህወሓትና አሸማጋዮቹ ይህንን ስብሰባ እንዲደረግ በተደጋጋሚ ጥሪ ማቅረባቸውን ተናግረዋል። አሸማጋዮቹና እኛ ህወሓት ተገናኝተን የስምምነቱን አፈጻጸም መወያየት እንፈልጋለን ያሉት ደብረጽዮን ህወሓት በተደጋጋሚ ጥያቄ ማቅረቡንና አሸማጋዮቹም ውይይት እንዲደረግ መወትወታቸውን አስረድተዋል። ይሁን እንጂ በአሸማጋዮች ፊት ቀርቦ መነጋገር የከለከለው ፌዴራል መንግስት ነው ሲሉ ተከራክረዋል። ደብረጽዮን አሸማጋዮቹ በቂ ጫና ባለማድረጋቸው ተችተዋል። ምክር ከመስጠት ባለፈ ምንም አላደረጉም፣ ስምምነቱ ግን እንዲተገበር አጥብቀው ይጠይቃሉ ብለዋል። ቀደም ሲል የአሜሪካና የአፍሪካ ቀንድ ልዩ መልእክተኛ ማይክል ሀመር በአፈጻጸሙ ላይ ጫና አድርገው እንደነበር ገልጸው ሀመር ከሄዱ በኋላ ግን ተተኪ ባለመኖሩ ምክንያት ግልጽ የሆነ ክፍተት ታይቷል ሲሉ ጠቁመዋል። ሊቀመንበሩ ይህንን አስተያየት የሰጡት የፓርቲያቸው መገናኛ ብዙሃን በሆነው በወይኒን በተባለ ቴሌቪዥን ጣቢያ ላይ በሰጡት ቃለ ምልልስ ሲሆን ቃለ ምልልሱም በጠቅላይ ሚኒስትር አብይ አህመድ በፕሪቶሪያው ስምምነትና በህወሓት ህጋዊ ሁኔታ ላይ በቅርቡ ለሰጡት አስተያየት ምላሽ ሰጠዋል። የኦነግ ሸኔ መሪ የሆነው ጃልማሮ ከኢትዮጵያ መንግስት ጋር በድብቅ ንግግር እያደረጉ ነው የሚል ወሬ እየተናፈሰ ነው። ምንጮቹ እንደሚሉት ይህ ፈጽሞ ሐሰት ነው። የፌዴራል መንግስት በተደጋጋሚ ሙከራ ቢያደርግም ጃልማሮ በቅርብ ወራት ውስጥ ምንም አይነት የሰላም ንግግር አላደረጉም። ሆኖም ግን ከአንዳንድ የኦነግ ሸኔ ታጣቂዎች ከጃልማሮ እውቀት ውጪ ለብቻቸው ከመንግስት ጋር እየተነጋገሩ ነው። እነዚህ ቡድኖች ከጃልማሮ አመራር ለመለየት ሂደት ላይ ናቸው። በአርሲ ዞን ጥቃት የሃይማኖት ወይም የዘር ተነሳሽነት የለውም። የኢትዮጵያ ሃይማኖት ጉባኤ በኦሮሚያ ክልል መንግስት አርሲ ዞን በተፈጸመው ጥቃት በሃይማኖት ወይም በዘር ተነሳሽነት እንዳልተፈጸመ ምርመራው ማረጋገጡን አስታውቀዋል። ጉባኤው በጉና መርቲ፣ ሽርካ እና በሆሌን ቆዋቢ ወረዳዎች ያለውን ሁኔታ ለመመርመር ከሚመለከታቸው አካላት ተወካዮች ያቀፈ ግብረ ኃይል ማቋቋሙን አስታውሷል። ግብረ ኃይሉ በጥቅምት 24 ቀን 2025 ዓ.ም በተጎዱት አካባቢዎች ተሰማርቷል። እንደ ኤሪክ መረጃ የምርመራ ቡድኑ በ4 ወረዳዎች ለ5 ተከታታይ ቀናት የመስክ ግምገማዎች አድርጓል። በህዳር 1 ቀን 2025 ዓ.ም የኮሚቴው ሰብሳቢና ምክትል ሰብሳቢ የመጀመሪያ ግንኙነታቸውን በይፋ አውጥተዋል። ሪፖርቱ ቡድኑ በጉና መርቲ፣ ሽርካ እና ሆሌን ቆዋቢ ወረዳዎች ግድያ፣ አፈናዎችና የንብረት ውድመት መከሰታቸውን ከአካባቢው ማህበረሰቦችና ከተጠቂ መረጃዎች ማግኘቱን ገልጿል። በተጨማሪም የተገደሉት፣ የቆሰሉትና ንብረታቸው የወደመባቸው ሰዎች የአንድ እምነት ተከታይ ወይም አገልጋይ አለመሆናቸውን ገልጾ ጥቃቶቹ የሃይማኖት ወይም የዘር ልዩነት ሳይደረግባቸው ተፈጽሟል ሲሉ አክሏል። ኮሚቴው ከነዋሪዎች ጋር ባደረገው ቃለ መጠይቅ ወንጀሉን የፈጸሙት ራሳቸውን በተለያዩ ስሞች የሚጠሩና ማንነታቸው በይፋ ያልታወቁ ታጣቂዎች ግለሰቦች መሆናቸውን ዘግቧል። እነዚህ ግለሰቦች የመንግስት የጸጥታ ኃይሎች ወደ ችግር አካባቢው ሲገቡ በፍጥነት አካባቢውን ለቀው ወደ ጫካ እንደሚሸሹም ገልጸዋል። የኢትዮጵያ ሃይማኖት ጉባኤ መንግስት በተጎዱ አካባቢዎች ለሲቪሎች በቂ ጥበቃ እንዲያደርግ መክሯል። ጉባኤው ምርመራውን ቀጥሎ የመጨረሻውን ሪፖርት ለሚመለከታቸው አካላት እንደሚያቀርብም ጨምሯል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢኦቲሲ የህዝብ ግንኙነት መምሪያ ቀደም ሲል በምስራቅ አርሲ ዞን በጥቅምት ወር ብቻ 25 በላይ ሰላማዊ ሰዎች መገደላቸውን መዘገቡ ይታወሳል። መምሪያው በጥቅምት 19 ቀን 2025 ዓ.ም ባወጣው መግለጫ ተጎጂዎቹ በወር በተለያዩ ጊዜያት የተገደሉ የቤተክርስቲያኑ ተከታዮች እንደሆኑ ገልጸዋል። ከጥቃቱ በኋላ ኢኦቲሲ ቅዱስ ሲኖዶስን ጨምሮ በርካታ የሃይማኖት ተቋማትና የፖለቲካ ፓርቲዎች ግድያውን በጽኑ በማውገዝ መንግስት ዜጎቹን የመጠበቅ ዋነኛ ኃላፊነቱን እንዲወጣ አሳስበው ነበር። በትግራይ በህገወጥ ማዕድን ቁፋሮ ላይ በተወሰደ እርምጃ ከ12 ኪሎ ግራም በላይ ሜርኩሪ መያዙ ታወቀ። የትግራይ ክልል ህገወጥ ማዕድን ቁፋሮ መከላከልና መቆጣጠር ግብረ ኃይል ፈቃድ በሌለው የማዕድን ቁፋሮ ውስጥ ጥቅም ላይ የሚውል ከ12,000 ግራም በላይ ሜርኩሪ በቁጥጥር ስር ማዋሉን የአካባቢው መገናኛ ብዙሃን ዘግቧል። በማዕድን ቁፋሮ ውስጥ አደገኛ ኬሚካሎችን መጠቀም የተከለከለ ቢሆንም በክልሉ በተለያዩ አካባቢዎች የሚገኙ ማዕድን ፈላጊዎች በይፋ መጠቀማቸውን ጠቅሰዋል። ግብረ ኃይሉ ስራውን ከጀመረ ወዲህ 12998 ግራም ሜርኩሪ እና 105 ኪሎ ግራም ሳይናይድ፣ ሁለቱም በጣም አደገኛ ተብለው የተመደቡ ንጥረ ነገሮች በቁጥጥር ስር መዋሉን የአካባቢው መገናኛ ብዙሃን ዘግቧል። ግብረ ኃይሉም በተጨማሪም የህግ አሰራሮችንና
የቁጥጥር ስርዓቶችን አለመከተል በመጥቀስ በወረዳዎች የአደረጃጀት መዋቅር፣ የቦታ አስተዳደር እና የህግ አፈጻጸም አቅም ላይ ትላልቅ ክፍተቶች መኖራቸውን አስታውቋል። ግብጽና ኤርትራ ቢያንስ ግብጽን በተመለከተ ዜጎቿ በቀን 2 ጊዜ ይበላሉ። እናም በፒራሚዶችና የአባይን ወንዝ በብልሃት ተጠቅማ ከከተሞቿ ውስጥ ሐይቆችን በመፍጠሯ የተነሳ የቱሪስት ሀገር ናት ማለት ይቻላል። ነገር ግን ኤርትራ ለ25 ዓመታት ከቆየች በኋላ ብርሃን አይታለች። ይህ ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ ሰብአዊነትና ልግስና ምስጋና ይግባው ነው። በየሳምንቱ ምግብና ለሌሎች ቁሳቁሶች የጫነ አውሮፕላን ከኢትዮጵያ ይደርሳል። አሁን በኤርትራ በቀን 1 ጊዜ መመገብ የቅንጦት ነው። ውሃ የለም፣ ኤሌክትሪክ የለም፣ ኢንተርኔትም ፈጽሞ የለም። ከ1 ሚሊዮን በላይ የሚሆኑ ኤርትራውያን በኢትዮጵያ የሚኖሩ ሲሆን ለቤተሰቦቻቸው ምግብ ይልካሉ። እውነታው ይህ ነው። አሁን ግብጽ በተወሰነ ደረጃ የበለጸገች ብትሆንም ኤርትራን መርዳት የሚችል አቅም የላትም። ምክንያቱም ግብጽ ኢኮኖሚያዊ እድገት ተጨባጭ ሆነ ውጤታማ አይደለም፣ እንዲሁም የተፈጥሮ ሀብትም የጎደላት በመሆኑ ነው። ምንም እንኳን እስከ ቅርብ ጊዜ ድረስ የአፍሪካን ኢኮኖሚና ሰላም ለማረጋጋት ከውጭ ገንዘብ የምትቀበል ቢሆንም በራሷ ለማብራት እየሞከረች ነበር። አሁን ግን የአፍሪካ ሀገሮች ሁሉ ሴራዋን ያውቃሉ። እነዚህ በሊቢያ እስር ቤቶች ውስጥ የሚገኙት ኤርትራውያን ወጣቶች ናቸው። ከረሃብና ከአምባገነኑ ሸሽተው የወጡ ናቸው። በኤርትራ ውስጥ ወጣት የለም፣ ተስፋ የለም፣ ብርሃን የለም፣ ውሃ የለም፣ ፓርላማ የለም፣ ተቋማት የሉም ሲሉ ኤርትራውያን ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።